እውነታቸውን ነው። እኛም ደግሞ እዚህ ያለነው አንተን ለማጽናናት ነው። ስለዚህ አንተ ካሁን በኋላ ማድረግ ያለብህ ነገር ቢኖር ተጽናንተ ራስን መለወጥ ብቻ ነው። ለተፈጠረው ነገር በሙሉ በጣም አዝናለሁ። ልክ ናችሁ። ሁላችሁም ለእኔ ያስባችሁ ነው እንደዚህ የምትል። ግን ቤዛ ይህን ሁሉ ነገር ያደረገችው እኔ እየገፋፋኋት ነው። እኔ አድርጊ ስለምላት ነው። እባካችሁ ለእኔ ብላችሁ ይቅር በሏት። ለእኔ ብላችሁ እህቴን ይቅር በሏት። ይቅር ብለናታል። ሁላችንም ይቅር ብለናታል። ደግሞ እግዚአብሔር ይቅር ይበላት። ጤና ይስጥልኝ። ጃኒ የተባለ ወንጀለኛ ሲል ዴል፣ ቆይ እዚህ ለቅሶ ቤት ውስጥ ኢንስፔክተር ምን ይሰራል? ኢንስፔክተር፣ ይሄ እኮ ለቅሶ ቤት ነው። ይሄ ልጅ ደግሞ አሁን ነው እህቱን ቀብሮ የገባው። ምንድን ነው ነገሩ? አውቃለሁ፣ ለቅሶ ቤት መሆኑ በደንብ አውቃለሁ። ነገር ግን ዳኒ ከእህቱ ቤዛ ጋር የሰራው ከባድ የሆነ ወንጀል አለ። በዛ ምክንያት እየተከታተል ነው ስለነበረ አሁን ለወስዶ ነው የመጣሁት። ኧረ እባክህ ኢንስፔክተር፣ ልጁ እኮ ገና ዛሬ ነው እህቱን የቀበረው። እባክህ እንደዚህ አታድርግ፣ ተው። አረ ኢንስፔክተር እባክዎትን፣ ገና ዛሬ እኮ ነው እህቱን ቀብሮ የመጣው። እንደው ትንሽ ጊዜ እንኳን ስጡት። ትንሽ አትታገሱትም? በፍጹም የሥራ ወንጀል በጣም ከባድ ስለሆነ ወደ ህግ ቦታ መሄድ አለበት። አንተ ደግሞ ናውጣ፣ ለቀስተኛ ባንበጠብጥ ይሻላል። አለበለዚያ ተጨማሪ ያለ ውጭ ያለ ተገደ ነው የምትወጣው። ኧረ እንደው የእህትን ሀዘን እንኳን ይወጣ እባክህ። ናውጣ። ችግር የለውም። በቃ እኔ ለሰራሁት ወንጀል በሙሉ ዋጋ ለመክፈል ዝግጁ ነኝ። እባካችሁ እህቴን ግን ይቅር በሏት። ይቅር በሏት። የቤዛ የቀብር ስነ ስርዓት ሲፈጸም የተሰበሰበው ህዝብ በሁኔታው ተደናግጧል። የቤዛ ድንገተኛ ሞት ያልተጠበቀ በመሆኑ በቦታው ያለው ሁሉም ሰው በሀዘን ውስጥ ሆኖ በጋራ ድንጋጤና ባልተሰሙ ጥያቄዎች ተሞልቷል። የቤዛ ወንድም የሆነው ዳጊ እህቱን መሞቷን ሲሰማ ፍጹም መቀበል አልቻለም። በደረሰበት ከፍተኛ ስሜታዊ ስብራት ምክንያት ራሱን ሊያጠፋ ሞከረ። ሆኖም ግን በዙሪያው ያሉ ጓደኞቹና ዘመዶቹ በፍጥነት ከደረሱለትና በግድ ካተረፉት በኋላ ወደ ቀብር ስነ ስርዓቱ ይዘውት ሄዱ። ከቀብር ስነ ስርዓቱ በኋላ ወደ ሀዘን ቤት ሲመለሱ ድባቡ በቅሬታና በሐሜት ይሞላል። በቦታው የተሰበሰቡ ሰዎች በሹክታ ስለ ቤዛ አሟሟትና አጠራጣሪ፣ ስለ ዳጊ ያልተሰሙ ያልተለመዱ ባህሪ፣ ሁለቱም እህትና ወንድሞች ያደጉት አስተዳደግ፣ ስለ ሁሉም ነገር በሚስጥር ያወራሉ። ኤላ ከረዥም ጊዜ የካናዳ ቆይታ በኋላ ወደ ሀገር ቤት ሲመለስ በዚህ የቀብር ወቅት ተገኝቶ ነበረ። በቤተ ክርስቲያኑ ቅጥር ግቢ ውስጥ በድንገት የቀድሞ ፍቅረኛውን ለሊን በሩቅ ያያታል። ይህም መገናኘት በኤላ ውስጥ የቆዩ ትዝታዎችንና ያልተቋጩ ስሜቶችን ያሳያል። የሱ ፍቅረኛ ሊሊ ግን አሁን ላይ አግብታና አዲስ ህይወት መስርታ ከባሏ ከቤኪ ጋራ ሌላ ህይወት ጀምራለች። ባሏ ቤኪም ይህንን አያውቅም። በእንክብካቤ በሀዘኑ ቦታ ሙሉ በሙሉ ከጎኗ በመሆን ይጠብቃታል፣ ያጽናናታል። ለሊሊ ከቤኪ ጋራ ሰላማዊ ህይወት ለመኖር እየሞከረች ነው። ሊሊም ቢሆን ግን የቀድሞ ጓደኛዋን ስታየው አልጠበቀችም እና ደንግጣለች። ውስጧም ተረብሿል። ኤላ በነበራቸው አለመግባባት ምክንያት የተለያየችው ሌሊ አግኝታ ለመናገርና ነገሮችን ለማብራራት ይፈልጋል። የሌሊን ስልክ ቁጥርና አድራሻ ለማግኘት ወደ አደይ ይጠጋል። ነገር ግን አደይ ሌሊ የቅርብ ጓደኛ በመሆኗ ኤላ በጣም ቁርጥ የሌሊን አዲስ ትዳር የሚያፈርሰው ስለመሰላት ወደ ህይወቷ እንዳይበጠብጥና መግባት እንደሌለበት ታስረዳዋለች። አድራሻና ስልኳንም መስጠት እንደማፈልግ አጥብቃ ነገረችው። ኤላ ግን ተስፋ አልቆረጠም። ሁኔታዎችን መከታተል ጀመረ። አደይ ብትሰጪኝ ደስ ይለኛል፣ ካልሆነ ግን እኔ ራሴ በራሴ መንገድ አገኛለሁ ይላታል። ዳይመንድ ለቅሶ ቤት ውስጥ ያለውን የሰዎች ጫጫታ ለለቅሶና ለውስጥ ረብሻ ስለሰጠው ከግቢው ወጥቶ ጥግ ላይ መንገድ ላይ ቁጭ ብሏል። ኩኩሻም ዳይመንድን ተከትላ በመውጣት አብሮ ትቀመጣለች። በመካከላቸው የሚደረገው ውይይት ከከበደ የለቅሶ ድባብ በተቃራኒ ቀለል ያለ ነው። አሽሙርና ቀልድ የቀላቀለ እንዲሁም እርስ በርስ የመሳሳብ ስሜት የሚያሳይ ነው። ኤላ ያየውን ነገር ማመንና መቋቋም አልቻለም። እየቆየ ይከነክነውና ያስጀመረ። ከካናዳ ድረስ እዚህ የመጣው ሌሊን ፍለጋ ነው። ሲፈልጋትም ቆይቷል። አገኛታለሁ ብሎ ባላሰበበት በለቅሶ ቦታ ግን አገኛት። ሊቀርባትም ሲሞክር እሷ የሌላ ሰው ናት። እጇም ሊንቀጠቀጥ ነበረ። ኤላም ይህንን ነገር ማወቅ አለባት። እኔ ካናዳ ፈልጌ እንዳልኩና እዛም እያለው ሙሉ ለሙሉ ከሷ ውጭ ምንም ማሰብ እንደማልችል ማወቅ አለባት። ይህኔ እኮ እሷ እኔ
ቀድሜ እንደተውኳት እኔ እንደሸሸዋት ይሆናል የምትረዳው። እሷ ናት ቀድማ የሸሸችኝ፣ እሷ ናት አግብታ የጠበቀችኝ። ይህንን ደግሞ አግኝቼ ይገባል ላስረዳት ይገባል እያለ ሰፈሩን ይፈልጋታል። ዶክተርም ተረጋጋ፣ ስሜትህ እኮ ይገባኛል፣ ልክ ነህ፣ ግን አሁን እሷ ባለትዳር ናት፣ አዲስ ህይወት መስርታለች፣ ልትረብሻት አይገባም ይለዋል። የኔስ ሳቅ፣ እኔስ የጠበቅኳት እያለ እየተከራከሩ ባለበት ሰዓት ሩታ ለዶክተሩ ያላት ጥልቅ የፍቅር ስሜት ለመግለጽ እና ትኩረቱን ለመሳብ አያሌ ሙከራዎችን አደረገች። ሆኖም ግን ዶክተሩ በሙያ ኃላፊነቱና በሌሎች ሀሳቦች በመጠመዱ ምክንያት ለሩታ ስሜት ሳይረዳ ቀርቷል። አሁን ላይ ግን በዶክተር ሄኒ አማካኝነት ሁለቱም የውስጣቸውን አውጥተው በግልጽ መነጋገር እንዳለባቸውና አንደኛው ለአንደኛው ማስቀናት፣ አንደኛው ደግሞ አንደኛውን ችላ ማለት እንደሌለበት በሁለቱም መካከል ሆኖ አስታርቋቸዋል። በዛ ላይ ደግሞ የቤዛ ሞት ፍጹም ድንገተኛ ስለሆነ ነገ እኛ ማሽነን ዛሬ ላይ እንደምንዋደድ ካልተነጋገረን ነገ ድንገት ከሁለት አንዳችን ልንለይ እንችላለን እያለች ትነግረዋለች። ዶክተሩ ግን ምን ነካሽ ሩታ ተረጋጊ እንጂ በስሜት የሚሆን ነገር አይደለም ይላታል። ሩታም አንዴ በግልጽ ለመንገር ብትሞክርም የዶክተሩ ሁኔታ ግን ደስ ስላላላት ዶክተር ሄኒን ለማግኘት ነው የመጣሁት በሚል ሰበብ ሁሌም ወደ ሆስፒታል ትመላለሳለች። ዶክተሩ እሱን ፈልጋ እንደመጣች ቢገባውም እሷን ላለማስጨነቅና ላለመጫን ሲል ግን እሺ ጠብቂው ልደውልለት እየመጣ ነው እያለ ከሄኒ ጋራ እንደሆነች ለማስመሰል ይሞክራል። በመጨረሻም ሄኒ ሲመጣ አንተን ስጠብቅ ነበር ስለው ኧረ እባክሽ ሩታዬ እንደዚህ አይነት ቀልድ አቁሚ፣ ማንም ፈልገሽ እንደመጣሽማ በግልጽ ያሳውቃል፣ እንደዚህ አይነት መሸባበቅ እረፊ ያላልኩሽም? ይልቅስ ሮማን ናፍቀኛለች፣ የት ናት ሮማን? ለቅሶ ላይም አላየዋትም ይላታል። ሮማንማ ቤት ናት፣ የት ትሆናለች? ቤት እየጠበቀች ቤት ናት፣ ብቻዋን ናት፣ ሁሉም ሀዘን ቤት ስለሄደ ብቻዋን ናት። ይህንን ሲሰማ ዶክተር ሄኒ መቀመጥ አልቻለም። ይህንን እድል ድጋሚ አላገኘውም፣ ሮማንን ላገኛት ይገባል ብሎ ወደ ሮማን አበባ ገዝቶ ይሄዳል። ዶክተር ሄኒ አበባውን ይዞ በር ላይ ቢቆምም ሮማን በእሱ አቀራረብ ባለመደሰቷ ፊቷ ላይ ቅሬታ ይነበብ ነበር። ሆኖም ግን በውስጧ ደስ የሚል ስሜት ቢሰማትም ካሁን በፊት በተደጋጋሚ በደረሰባት ክህደትና አላስፈላጊ ነገር አሁን ላይ እሱን በቀላሉ ልታምነው አልፈለገችም። እባክህ ሄኒ፣ እኔ እኮ እዚህ ቤት ሰራተኛ ነኝ፣ አትመላለስ፣ ሰዎቹ ካዩ እኮ ይደብራቸዋል፣ እኔም ቢሆን አልፈልግም፣ በዛ ላይ ደግሞ አበባ ለኔ አያስፈልገኝም። ሄኒም ሊያባብላትና ሊያስቃት ሊያጫወታት ቢሞክርም እሷ ግን አበባውን ተቀብላ በሩን ዘጋችበት። ዶክተሩ በከፍተኛ ጩኸት ክፈቺ፣ እኔ ከዚህ አልሄድም፣ ጠብቅሻለሁ ቢልም እሷ ግን ልከፍትለት አልቻለችም። የለቅሶው ስነ ስርዓት አልቆ ሰዎቹ ሊበተኑ ሲሉ ለዳኒ የማጽናኛ ቃልና እንዲበረታ ካለፈ ስህተቱ እንዲማር ከእህቱ ህይወት እንዲማር ሁሉም ሰው የየራሱን ምክርና የማጽናኛ ቃል እየለገሰ ባለበት ሰዓት መርማሪ ወደ ሀዘን ቤቱ ይገባል። ኢንስፔክተርም ወደ ቦታው በመግባት ዳኒን እንደሚፈለግና ዳኒና ህይወቱ ያለፈችው ቤዛ አብረው የፈጸሙት ከባድ ህገወጥ ወንጀል እንዳለና ፖሊስ ይህንን ጉዳይ ሲከታተል እንደቆየ ዳኒ ወንጀሉን ቀጥተኛ ተሳታፊ በመሆኑ በህግ እንደሚፈለግ ይገልጻል። የተሰበሰቡ ሰዎች እና የዳኒ ጓደኞች ግን ዛሬ የሀዘን ቀን ነው፣ እህቱ ሙታ ጥሩ ሁኔታ ላይ እንኳን አይደለም፣ አሁን ነው የገባ ነው፣ ሌላ ቀን አይደርስም በማለት ፖሊሱን ለማስቆምና ለማስረዳት ቢሞክሩም ነገር ግን ኢንስፔክተር ይህ ህግ ነው ሀዘንና ደስታ የማይገድበው፣ ወንጀል የሰራ ሰው ጉዳዩን በፍጥነት እርምጃ መውሰድ አለብን በማለት ዳኒን ይዞት ይወጣል። ዳኒ በበኩሉ ከአሁን በኋላ የሚሸሽበት መንገድ እንደሌለ ይረዳል። የሰራውን ጥፋት አምኖ ለመቀበል ለሰራው ስህተት ማንኛውንም የህግ ዋጋ ለመክፈል ዝግጁ በመሆኑ ፖሊሱም ወደ ፖሊስ ጣቢያ ይዞት ይሄዳል። ተመልካቾቻችን የዛሬ የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።